20 ሺህ የሚደርሱ ቤቶች እንደሚለሙ ይፋ ተደርጓል። እስቲ ማን ነው የሚያልማው? በጣም በርካታ የ2005 ቆጣቢዎች እንዳሉ ይታወቃል። እነዚህ የቤት ልማት አማራጮች ውስጥ በምን አይነት መንገድ ነው እነዚህን ሊቆጥቡ የነበሩ ነዋሪዎችን የሚያስተናግዱት? የአዲስ አበባ ከተማ አስተዳደር የነዋሪውን የቤት ጥያቄ ለመመለስ ወደ አራት አማራጮችን አስቀምጦ እየሰራ ነው ያለው። የመጀመሪያው በመንግስት አስተባባሪነት ከመንግስት በጀት እንዲሁም ከበጎ አድራጊዎች ጋር በማስተባበር የሚሰሩ ናቸው። ሁለተኛው የመንግስትና የግል አጋርነት ከመንግስትና የግል አጋሩ አቅማቸውን አንድ ላይ በማምጣት የሚተገብሩት ነው። ሶስተኛው የ20/80 እና 40/60 ተመዝጋቢዎችን እድል በመስጠት የቦታ በማዘጋጀት በማህበር ተደራጅተው እንዲገነቡ የማድረግ ነው። አራተኛው በራሱ በግል ዘርፉ የሚገነባ ነው። ሌላኛው ደግሞ የግል ይዞታ ያላቸው የግል የማልማት ፍላጎት ፋይናንስ ማድረግ የሚችሉ ያላቸው የሚሰሩት በእነዚህ ሁሉ የቤት አቅርቦት እንዲጨምር የማድረግ አማራጮችን ደግፎ በቀጥታ ደግሞ ራሱ ቢሳተፍባቸውም በቀጥታ ተሳትፎ እየሰራ ያለ ነው። መልሶ ማልማት ወደ 20 ሺህ ቤቶችን በሚቀጥሉት 18 ወራት ማቅረብ የሚያስችል ሁኔታ በከተማ ውስጥ ይፈጠራል እዛው አካባቢ ላይ የሚለውን የሚገልጽ ነው ማለት ነው። በዚህ በመንግስትና በግል ዘርፍ በሚገነቡ ቤቶች ውስጥ የመንግስት ድርሻ ምንድን ነው? የከተማ አስተዳደሩ ድርሻ፣ የአልሚው ባለሀብት ድርሻስ ምንድን ነው? በቤቶች ክፍፍሉ ረገድስ እንዴት ነው የሚሆነው? በደንባችን አስቀምጠን እየሄድን እንዳለ ነው 70/30 ነው። 70% የልማቱ ድርሻ የግሉ ይሆናል፣ 30% የልማቱ ድርሻ የመንግስት ይሆናል የሚል ነው። የ70%ን ድርሻ የሚወስድ የግሉ ሙሉ በሙሉ ፕሮጀክቱን ፋይናንስ የማድረግ ኃላፊነት ይወስዳል። አጠቃላይ የቴክኒካል አቅሞችን ከሱ የሚጠበቁ ናቸው። በመንግስት በኩል መሬቱን ከሊዝ ነጻ ክፍያ ያቀርባል። እስከ ሳይቱ ድረስ አስፈላጊ መሰረተ ልማቶችን ያቀርባል። እንዲሁም ፐርሚቶችን፣ ፍቃዶችን፣ የተለያዩ ቢሮክራቲካሊ የሚፈጸሙ ጉዳዮችን በሙሉ ሳፖርት ያደርጋል፣ ፋሲሊቴት ያደርጋል። በዚህ የ30% ድርሻ ያገኛል። ቤቶቹን የማስተላለፍ አንዱ ነው፣ ከዚህ በፊት ይደረግ እንደነበረው። ሁለተኛው ቤቶቹን በኪራይ የማቅረብ ሂደቶች ሊከተል ይችላል። በጣም በርካታ የ2005 ቆጣቢዎች እንዳሉ ይታወቃል። እነዚህ የቤት ልማት አማራጮች ውስጥ በምን አይነት መንገድ ነው እነዚህን ሊቆጥቡ የነበሩ ነዋሪዎችን የሚያስተናግዱት? ሌሎችስ ነዋሪዎች እንዴት ታሳቢ የሚደረጉት? ሁሉም ፕሮግራሞች ታሳቢ የሚያደርጉት የቤት አቅርቦቱን የማስፋት ነው። የቤት አቅርቦቱ በሚሰፋና በተለያየ ሞዳሊቲስ ለፈላጊዎች የሚተላለፍበት ሁኔታ ሲፈጠር ተደራሽነቱ ይሰፋል የሚል ግምት ይወሰዳል። ስለዚህ መንግስት በራሱ በሚደርሰው ድርሻ የተለያዩ ጉዳዮችን የመግዛት አቅሞችን፣ የመከራየት አቅሞችን ከግምት በማስገባት መዝግቦ የያዛቸውን የቤት ፈላጊዎች ተደራሽ የሚያደርግበት ሁኔታ ይፈጥራል። ከዛ ባለፈ ደግሞ መግዛት የሚችሉ ዜጎች አሉ። የግል ዘርፉ ደግሞ ከኛ ጋር ሲሰራ ሰርቶ አትርፎ እንደገናም ሰርቶ እንደገና የቤት ፍላጎቱን የሚሞላ አቅርቦት ማቅረብ መቻል አለበት። በዛ ደረጃ ይሄዳል ማለት ነው። ስለዚህ ከፍተኛ ገቢ ያላቸው ቤት መግዛት የሚችሉ ንብረት ማፍራት የሚፈልጉትን አድሬስ ያደርጋል። መካከለኛ አነስተኛ የሆኑትን ደግሞ መንግስት በሚያገኘው ድርሻ ተገቢውን ግምት በመውሰድ አቅርቦቱን አስፍቶ የሚሄድ ሁኔታ ይፈጥራል። ገበያውን የማረጋጋት ሁኔታ ይፈጥራል ማለት ነው። በአጠቃላይ ግን ፕሮግራሞቹ የቤት አቅርቦትን የማስፋት ዓላማ ያላቸው ናቸው ማለት ነው። በእነዚህ ፕሮግራሞች ቀደም ሲል ባልኩት በማህበራት ተደራጅተው እንዲገነቡ ጥሪ የተደረገላቸው የ20/80 የ40/60 ተመዝጋቢዎች ናቸው። ከ70/30 ወይም ከ65/35ቱ ድርሻም እንደዚሁ እነዚህን ተመዝጋቢዎች ከግምት ውስጥ አስገብቶ ለእነሱ በሚደርስበት ሁኔታ ይካሄዳል።